እዚህ ካናዳ ውስጥ ቶሎ ስራ ማታገኝበት ምክንያት ነግርሃለሁ፣ በደንብ ስማ። አንተ ሎው ኳሊፋይድ ሆነ ሳይሆን ሮንግ ጌም ነው እየተጫወትክ ያለ። ስለዚህ ኢዚሊ ስራ ለማግኘት የሚረዱን ሁለት ሜተዶች ነግርሃለሁ፣ እነዚህን አፕላይ አድርግ። አንደኛ፣ ሁሉ ጊዜ ለስራ ስታመለክት ባንድ ሮዝሜ ሁሉ ቦታ ላይ አፕላይ አድርግ። አፕላይ የምታረግበትን ካምፓኒ ጆብ ዲስክሪፕሽን ከላይ እስከ ታች አንብቡ። ያንን ኮፒ ፔስት አድርገው በእነሱ በሚመች አኳኋን አዲስ ሮዝሜ ስራ ማለት ነው። ከዛም በኋላ ነው አፕላይ ማድረግ ያለብህ። ሾርት ሊስትድ የመሆን እድል እጅግ ከፍተኛ ይሆናል። ሁለተኛ፣ እዚህ ካናዳ ውስጥ በሪከመንዴሽን ለሚመጣ ሰራተኛ ቅድሚያ ይሰጣል። ስለዚህ ኔትወርኪንግ ቢልድ አድርግ። ይሄንንም በኢትዮጵያን ኮሚኒቲ፣ በቸርች፣ በተማርክበት ዩኒቨርሲቲ ወይም ኮሌጅ ማድረግ ትችላለህ። አንዳንዴ ደግሞ ኦንላይን ኢንፎ ሴሽን ተከታተል፣ ተጠቀምበት።